لان كان في ضلمه، قام جاي موقعني في الارض وقعدت اصوت. የዚች ህፃን ልጅ የደረሰው ነገር በማንም ሴት እንዳይደርስ የዚች ህፃን ልጅ ቪዲዮ ወደ ሚዲያ ከወጣ በኋላ ዓለም መነጋገሪያ አድርጓል። የዚችን ልጅ የተደረገባትን የሆነችውን ነገር የሰማ ሁሉ በዚህ ሰዓት ላይ እያለቀሰ እያነባ ይገኛል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን መነጋገሪያ የሆነው ከ4 ቀን በፊት የተፈጸመ አሁን ላይ በሚዲያው ሶሻል ሚዲያ ዓለም ላይ መነጋገሪያ የሆነው ነገር ስለዚህ ህፃን ልጅ የሰማ ሁሉ እያነባ እያለቀሰ ያለበት ሁኔታ ላይ ነው ያለው እና ይህም ምንድነው የተፈጠረው? እቺ ልጅ መስሪ ናት። መስሪ ውስጥ የተፈጠረ ነገር ነው። የተፈጠረባት ምንድነው? ልጅቷ ሼማ ትባላለች። የ14 አመት ልጅ ናት። አባት የላትም። አባቷ ሞተዋል። የየቲም ልጅ ናት። እናቷ ታማሚ ናት። ልጅቷ ደግሞ እናቷን ታግዛለች። ወንድሟም ሞቷል። ወንድም የላትም። እህቶቿ አሉ። ከእህቶቿ ጋርና ከእናቷ ጋር ነው የምትኖረው። እናቷን በስራ ታግዛለች። ስራ ትሰራለች። ከዛ አንድ ቀን ከዛሬ 4 ቀን በፊት ማለት ነው ስራ ሰርታ ወደ 10 አካባቢ 10 ሰዓት ተኩል ምናምን እንደዛ አካባቢ ከስራ መታ ወደ ቤት ስትገባ እናትዮ ሪቦኛል ትላታለች ማለት ነው። እናትዮ ታማሚ ናት ብያቸዋለሁ። እና እናቷ ማለት ነው አካባቢ ላይ የሚገኝ ሱቅ ትልካታለች። ከዛ ሱቅ ስትሄድ ይሄ በምስሉ ላይ የምትመለከቷት ካጠገቧ የሚገኘው ልጅ ስልክ ትገዥኛለሽ ወይ ብሎ ስልክ ያሳያታል ማለት ነው። እኔ ስልክ መግዛት አቅምም የለኝም፣ ምንም አይነት ገንዘብ የለኝም ብላ ስትመልስለት እዛው አፍኖ ልጅቷን ለመድፈር ሙከራ ያደርጋል ማለት ነው። ሙከራ ሲያደርግባት እሷ በጣም ትታገለዋለች። እሱ የ25 አመት ወጣት ነው። እሷ ደግሞ የ14 አመት ልጅ ናት። እና በዛ መካከል ምን ያደርጋል? ልጁ እንደምንም አድርጎ ሰውነቷን ቦጫጭቆ ከሷ ጋር ሲታገል በቃ ምን ያልቦጫጭቃት ቦታ አለ ብላችሁ ነው ፊቷን እንደምትመለከቱት ነው። ከዛ እንደሚያደርገውን ነገር እንደፈለገ ካደረጋት በኋላ ማንነቴን እንዳታቂ አይንሽን አጠፋለሁ ብሎ ሐስቡን አላህ ወኒዕመል ወኪል እጆቹን አይኗ ውስጥ እያደረገ አይኗን እየቦጨቀ ነበር ማለት ነው። እና እሷ ደግሞ በዛ ሰዓት ራሷን ስትታገል ራሷን ለማስጣል ሙከራ ስታደርግ ሁሉ እየጮኸች ነበረ። ከዛ በኋላ አይኗ ይውላችሁ በጣም በልዟል። ምን በልዟል ብቻ በቃ አንደኛው አይኗ ሙሉ በሙሉ ጥቁር ለብሷል ማለት ነው። እያየላት አይደለም። አሁን ላይ ከምን ያደረገች ነው ግን እያየላት አይደለም። አንድ አይኗ ግን የሆነ በደንብ ባይሆንም ትንሽ ይሰራል። አንደኛ አይኗ ግን በቃ እንዳለ ሙሉ ለሙሉ መግቢያ አይታችሁት ከሆነ እንዳለ ጥቁር ለብሷል ማለት ነው። ሐስቡናላህ ወኒዕመል ወኪል። ከእንደዚህ አይነት ነገር አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። እኔ ግን ወንዶች ምን አይነት ጨካኝ ምን አይነት አረመኔዎች፣ ሁላችሁንም እያልኩ አይደለም፣ እንደዚህ አይነት ነገር የምትፈጽሙ ወንዶች ግን አላህ ከምድር ገጽ ያጥፋችሁ። በህፃን ልጅ አባት እንደሌላት እያወቀ ልጁ መሐመድ ይባላል። የጎረቤት ልጅ ነው፣ የአካባቢ ልጅ ነው እንደዚህ ያደረጋት ማለት ነው። እና በጣም ነው የሚያመው። አሁን ላይ በቃ ሶሻል ሚዲያው በሙሉ እየተንቀጠቀጠ ይገኛል በዚች ልጅ ምክንያት ማለት ነው። የቲም ልጅ ናት። እናቷን የምትጦር ልጅ ናት። ስራ ሰርታ መታ እንደገና ለእናቷ ምግብ ለማብሰል ነው ሱቅ የተላከችው። እና በዛ ሰዓት ጠብቆ እንደዛ አድርጓት እኔ እንጃ። አሁን ግን ተይዟል፣ ታስሯል። ግን መስሪ ሀገር ነው ይሄ ነገር የተደረገው። መስሪ ደግሞ ልክ እንደ ኢትዮጵያ ነው። ሰው የገደለም ሆነ የደፈረ ያው ትንሽ ቀን ይታሰራል፣ የተወሰነ ብር ከፍሎ ይወጣል ማለት ነው። ልክ እንደዚህ ነው ህጉ። በጣም የሞተ ነው። ልክ እንደ ኢትዮጵያ ህግ በሉት። እና በዚህ ሰዓት ላይ በቃ ሶሻል ሚዲያ ይሄንን ቪዲዮ ሲዘዋወር ተመልክታችኋል ብዬ አስባለሁ። አሁን እነሱ አላማቸው አንድና አንድ ነገር ምንድነው? ልጁ የሆነ ትልቅ የሆነ እርምጃ ይወሰድበት ነው። ሌላ ነገር አይደለም። አብዛኞቹ እንደውም ሲሉ የነበረው የሳውዲ አረቢያን ህግ ነበረ ሲሉ የነበረው በቃ በሸሪዓ ፍርድ ሀገሪቱ እንድትተዳደር የሞት ፍርድ ይፈረድበት። እንደዚህ አይነት ነገር ወንጀል ሰርቶ አሁን ትንሽ ብር ከፍሎ ይወጣል። የእሷን ህይወት አበላሽቷል። የዚችን ታዳጊ ህይወት አበላሽቷል። በዚህ ሰዓት የምትቦርቅበት ሰዓት ነው። ትምህርቷ የምትማርበት ሰዓት ነው።
አባት የላትም፣ ወንድም የላትም፣ እህቶቿን ያሉት፣ እናቷ ታማሚ ናት እና እናቷን እየሰራች ማገዝ የምትፈልግ ሰው ናት እና ፍትህ እንድታገኘ ብለው ማህበራዊ ሚዲያን እየቀወጡት ይገኛሉ ማለት ነው። ብቻ ፍርዱን ከአላህ ነው። ያው መቼም ከመንግስት ከዛም ከየትም በቀኛ መገር ምን ፍትህ ይገኛል ማለት በሸሪዓ ሲተዳደር በሸሪዓ ህግ ሲሆን ብቻ ነው ፍትህ የሚገኘው እንጂ እንደዚህ ያሉ ሀገራቶች ምንም አይነት ህግ የሌለበት ሀገር በቃ የሞተ ህግ ምን ያደርግላቸዋል? የሷ ህይወት ጠፍቶ የሷን ህይወት አበላሽቶ እኔ እንጃ ወላሂ እኔ ምን አይነት ስሜት እንደሚሰማቸው አላቅም። እናንተ ሰው እንዴት ነው ፍላጎት ሳይኖሩ የሆነ እንትን ለማድረግ ጥረት የሚያደርገው? በግድ የሚሆን ነገር አለው። በግድ እንዴት ነው እንደዚህ የሚደረገው? ግን ወንዶች ግን ምን አይነት ፍጥር ናቸው? አንዳንድ ወንዶች እንደዚህ አይነት ነገር የሚያደርጉ ወንዶች ምን አይነት ፍጥረታት ነው? በአላህ ወላሂ የሆነ የሚዘገንን ነገር ነው። በተለይ ደግሞ አይኗን የፈለገውን ነገር አድርጎ ሰውነቷን ፊቷን ቦጫጭቆ ሊገላት ሁላ ሙከራ አድርጓል። ገባችሁ? ጎሮሯ ሁሉ የተቦጫጨቀ ነው እና አይኗን እንዳልኳችሁ አንዱ አይኗ ከላስ ምንም እንትን የለውም እና ያንን እንዳታየው ማንነቴን እንዳታቂ አደርግሻለሁ እያለ ነበር እንደዛ ሲያደርጋት የነበረው እና ፍትህ ለሴት ልጅ ጥቃት ወላሂ የወለደ ያውቀዋል። ሴት ልጅ ያላችሁ እህቶች፣ ሴት ልጅ ያላችሁ ወላጆች ሴት ልጆቻችሁን የትም ስትሄዱ ለንበጥርሳችሁ ይዛችሁ ሂዱ። ሴት ልጆቻችሁን በፍጹም አትልቀቁ። ጠባቂው አላህ ነው። ነገር ግን ቢሆንም አረመኔ የሆኑ ወንዶች አሉ። እኛም ሀገር እኮ አሉ፣ የሉም ማለት አይደለም። ግን ምንድነው እኛም ሀገር ከዚች የባሰ ህይወት የሚያጠፉ አሉ፣ የሚገሉ አሉ፣ በጣም አሉ። ግን ፍትህ ለሴት ልጅ ጥቃት ማለትም እንደዚህ አይነት ነገር የሚያደርጉ ጨካኝ አረመኔ ወንዶች የሞት ቅጣት ነው የሚገባቸው። አስሮ እነሱን መንግስት ይቀልባቸዋል። በቃ ልክ አሁን የሳውዲ አረቢያ ህግ እንደሚያደርገው ሁሉ ሁላችንም በሸሪያ ብንተዳደር ኖሮ ይሄ ነገር ባልመጣ ነበር። አሁን ግን እነዚህ የመስሪ ማህበረሰብ የዚችን ልጅ ቪዲዮ የተመለከተ ሁሉ ያንን ነገር ነው እያለ ያለው። በቃ እኛ መተዳደር የምንፈልገው በሸሪዓ ህግ ነው። ፍትህ የሚገኘው በሸሪዓ ህግ እንጂ የመንግስት አሁን እያወጣው ህግ ምንም ጥቅም የለውም። ልጆቻችንን ሴት ልጆቻችንን የት እንውሰዳቸው? የት እንደብቃቸው? እና እቺ ልጅ ለእናቷ እየደረሰች ያለች ልጅ ናት። እህቶቿን የተሸከመች ልጅ ናት። እናቷን የተሸከመች ልጅ ናት። ስራ ሰርታ መታ እንደገና ደግሞ የቤት ውስጥ እናቷን የምታግዝ ናት። ለእናቷ የምትረዳ ናት። አባት የላቸው፣ የሚረዳቸው የለም። ብቻ እኔ እንጃ ግን ወንዶች ልብ ግዙ፣ ሀቂቀተን ልብ ግዙ። ማንኛውም አይነት ነገር ያለ ፍቃድ የሚሆን ነገር የለም። ግን እንዴት ነው እናንተ ህሊናችሁ እሺ የሚላችሁ? እኔ አላቅም። ብቻ ፍርዱን ከአላህ እንጠብቃለን። የሴት ልጅ ጥቃት ይቆም። ሀቂቀተን እንምላችሁ ልጅቷን አንጀቴን ነው የበላችኝ። በዛ በታመመው አይኗ፣ በዛ እንደዛ በሆነው አይኗ እንባዋን ዱብ ስታረገው የሚሰማው ስሜት በጣም ከባድ ነው። ብቻ አላህ ስብሐነ ወተዓላ ፍርዱን እንዲያቀርብላት ሁላችሁም ዱአ አድርጉላት። ሆኖን ሲዘዋወር የዚችን ቪዲዮ የተመለከታችሁ ግራ የገባችሁ ምንድነው ብላችሁ ስትጠይቁ ለነበራችሁ በአጠቃላይ ይሄንን ይመስላል የዚች ልጅ ታሪክ። አላህ ፍርዱን ቅርብ እንዲያደርግላት ዱአ አድርጉላት። ቅድም እንዳልኳችሁ ሌላ አመለው የለኝም። አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።